እየመታ የሚነቀል የጠላት ቀስት አደገኛ ቀስት ራስ ምታት ከመታ እየመታ ድንገት የሚያም ለዚህ ሰልሽ በጌታ ኢየሱስ ራስ ምታት ኢየሱስ ዘላለም ጌታ። አሁን ላንቺ እየጸለይኩ ለአንዲት ብላቴና ሴት መልካም እግዚአብሔር አደረገ። አሜን። እቺ ልጅ አለ መልካም አደረገ፣ መልካም አደረገ። እኔ እግዚአብሔር እንደዚህ ያለ መንገዷን እኔ ከፍታለሁ፣ እኔ ስኬት ሆናታለሁ አለ። እግዚአብሔር ማካታ ሰከቴ እኔ በጌታ በኢየሱስ ስም ጸልያለሁ። የእናንተ የሆነውን ነገር ጠላት ሊነካ ሲፈልግ እግዚአብሔር ቀደመ። ጠላትን እግዚአብሔር አሳፈረ። ነገራችሁን ሊያበላሽ የሚፈልግ ጨለማ አሁን ወደቀ። ድገሙና ወደቀ። ወንስ ጠላት ነገሯን ሊያበላሽ ሲፈልግ እግዚአብሔር አሳየኝ። እግዚአብሔር ግን እንደዚህ ያለኝ ከጠላት መንገድ ላይ ነጥቃታለሁ አለ። ጠላት እንዳያገኛት ሰውሬያታለሁ አለ። ጠላት እንዳያገኛት ከልያታለሁ አለ። የምትሄድበት መንገድ አስፈሪ ቢሆንም ግን እግዚአብሔር ከሷ ጋር በዚህች ልጅ እግዚአብሔር ታያለሽ። ከጨለማ እየመጣ የሚወረወረው ቀስ ራስ ምታት ብቻ ሳይሆን አንቺ ውስጥ አደገኛ ነገር ሊያስቀምጥ ሲፈልግ እግዚአብሔር ከለከለ። ከዚህ በኋላ ዝቅ ከፍ የሚል ነገር አይኖርም። እሺ ተስተካከለ። በዚህ እኔ ለሚቀበል ሰው ጸልያለሁ። ለእሷ እየጸለይክ እናንተ ለጤናችሁ ተቀበሉ፣ ለትዳራችሁ ተቀበሉ፣ ለንግዳችሁ ተቀበሉ። በጌታ በኢየሱስ ስም ነገራችሁ ተስተካከለ። ጠላት የደም ግፊት በሽተኛ ሊያደርግ ሲፈልግ እግዚአብሔር አሳፈርኩት አለ። ድንገት በተኛሽበት ጸጥ እንድትይ የሚፈልግ ጨለማ ያፍራል፣ ያፍራል። ዛሬ ይህንን ቀስት እናስቆመዋለን። እግዚአብሔር አንድ ወንድ ሰው የገደለ መንፈስ ያሳየኛል። ምንድን ነው ሲገኝ እኮ ድንገተኛ ሞት። ያ ነፍሰ ገዳይ አንቺንም ድንገት ለመግደል እግዚአብሔር እንደዚህ ያለ ከለከልኩታል፣ ከለከልኩታል። ባንቺ ላይ ድንገተኛ ሞት አይሆንም። ጠላት ያሰበው አይሆንም፣ አይሆንም። በእሷ ቤት ላይ አይሰራም ካልኩኝ ባንቺ ቤት ላይ አይሰራም፣ በአንተ ቤት ላይ አይሰራም፣ በልጆች ላይ አይሰራም። በጌታ በኢየሱስ ስም ድንገተኛ አዋጆችን ገልብጫቸው። ድንገተኛ አዋጆች በኢየሱስ ስም ተገለበጡ። እስኪ ተገለበጡ። ይሄ ቀስት እንዳይመጣ በጌታ ኢየሱስ ስም ጸልያለሁ። ደጆች ይከፈቱ። ጠላት ያሳጣሽ ነገር እግዚአብሔር በክብር ይመልስ። ተመለሰ። እግዚአብሔር ከአንቺ ጋር ነው። ከዚህ በኋላ የሰላም መንፈስ ያገኝሻል፣ የጤንነት መንፈስ ያገኝሻል። እንጂ ሰስኔ